በትግራይ ክልል ነገሮች በፍጥነት እየተቀያየሩ ነው። መቀሌ በአሁኑ ሰዓት በከፍተኛ ውጥረት ውስጥ ትገኛለች። ጠዋት ላይ ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት በማድረግ በይፋ ወደ ፕሬዝደንት ጽሕፈት ቤት መግባታቸው ተሰምቶ ነበር። ዶክተር ደብረጽዮን አዲስ ካቢኔ በመጥራትና ጋዜጠኞችን በመጥራት ላይ ሳሉ አሁን ደግሞ ሌላ አስደንጋጭ መረጃ ወጥቷል ሲል አንድ አፍታ ዘግቧል። አሁን ባለው መረጃ በመቀሌ ከተማ ሰማይ ላይ የተዋጊ ጄቶች ቅኝት የተደረገ ነው። በተለይ ከቀኑ 5 ሰዓት ከ37 ደቂቃ ጀምሮ የተዋጊ ጄቶች ድምፅ ከተማዋን እያንጓለላት መሆኑ የአይን እማኞችም ገልጸዋል። ይህ ክስተት ከፕሪቶሪያ የሰላም ስምምነት በኋላ ለሁለት ጊዜ የተከሰተ ሲሆን ከመፈንቅለ መንግስቱ ዜና ጋር ተዳምሮ ክልሉን ወደ ሌላ ስጋት እየከተተውም ይገኛል። መፈንቅለ መንግስትና የተዋጊ ጄቶች ቅኝት በትግራይ ምን እየተካሄደ ነው? የሰላም ስምምነቱ አደጋ ላይ ነው ወይስ ሌላ የታቀደ ነገር ሳለ? እናንተ ምን ትላላችሁ? አስተያየቶቻችሁን አሁኑኑ ኮመንት ላይ አስፍሩልኝ። መረጃው ለሌሎች እንዲደርስም ሼር ማድረጉን እንዳዘነጉት። እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህም ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። በትግራይ ክልል ዳግም የጦርነት ደመና እንዳይንዣብብና የንጹሃን ደም እንዳይፈስ የሚማጸን ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰብቷል። ጦርነት ሳይሆን ሰላም ነው የምንፈልገው የሚል ታላቅ ሰላማዊ ሰልፍ እንደሆነም ነው የተገለጸው። በትግራይ ለውጥ ፈላጊ ስብስብ አስተባባሪነት የሚካሄደው ይህ ሰልፍ የትግራይ ህዝብና ወጣቶች ጦርነት እንደማይፈልጉና በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት የሚያደርግ ሰላማዊ ሰልፍ መሆኑ ተሰምቷል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? የሰላም ወዳድ የሆናችሁ ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱት። በነገራችን ላይ አማራ ጠል ነው የሚባለው ህገ መንግስት የአማራን ክልል ያቋቋመ ህገ መንግስት ነው። የአማራ ክልል የሚባል ነበር እንዴ? እኔ ሳድግ ዩኒቨርሲቲ እስከገባ ድረስ ወሎ ነበርኩ። የወሎ ክፍለ ሀገር ሪኮንፊገር ይደረግ ከተባለ ወደ አማራ ክልል የሚመለስ ቦታ አይኖርም። ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ነው። ህገ መንግስቱ መነሻ እናድርገው ማለት መታየት የለበትም ኢሹ አይነሳም ማለት አይደለም። ከተነሳ ህገ መንግስቱን ማዕከል አድርገን ካልሰራን በስተቀር የፍጅት ፕሪስክሪፕሽን ነው የሚሆነው የሚለውን ግልጽ ሆነን መነጋገር መቻል አለበት። የትግራይ መገንጠያዋ ተቃርቧል። የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ የምትገነጠልበት ጊዜ አሁን ነው ሲሉ ጥሪ ያቀረቡበት ንግግር እንግዲህ ሰሞኑን አነጋጋሪ ሆኗል። ከስር ተፈተው መቀሌ የገቡት ጀነራሉ ትግራይ ከኢትዮጵያ ጋር የምትቀጥልበት ጊዜ ማብቃቱን በመግለጽ የኤርትራ የነጻነት ጉዞ እንደምሳሌም ጠቅሰው ሻዕቢያ ታግሎ ኤርትራን ነጻ እንዳወጣ ሁሉ በአሁኑ ወቅት በዶክተር ደብረጽዮን የሚመራው ቡድን የትግራይን አገርነት ማረጋገጥ አለበት ሲሉ ጥሪ አቀርበዋል። የእርሳቸውን አቋም እንደታያችሁ ሀሳባችሁን ኮመንት ላይ አጋሩ። አሁን አስደንጋጭ የሆነ ሰበር መረጃ ተሰምቷል። በዚህም ሲጠበቅ የነበረው በስጋት ሲጠበቅ የነበረው የኢትዮ ኤርትራ ጦርነት ጋር በተያያዘ የኤርትራ ጦር ድንበር በማለፍ በኢትዮጵያ በኩል በቡሬ ድንበር በኩል ትንኮሳ መፈጸሙ ታውቋል። ከዚህ ጋር በተያያዘ አጠር ያለ ዝርዝር መረጃ ወጥቷል። ሁላችሁም ቪዲዮ ላይክ ያደረጋችሁ እንዲሁም የፕላስ ምልክቷን በመንካት ፎሎ ማድረጋችሁን አትርሱ። እንዲሁም ሀሳባችሁን ስጡበት። ከዚህ ጋር በተያያዘ ታዲያ ዛሬ በተሰማው ሰበር መረጃ በተለይም ደግሞ የኢትዮ ኤርትራ ጦርነት በኢትዮጵያ በኩል ከፍርሃት ሳይሆን ከስጋት ከጦርነት አትራፊ የለም በሚለው ከስጋት አንፃር በብዙዎች ዘንድ ሲጠበቅ ነበረ። ታዲያ አሁን በተሰማው መረጃ የኢትዮ ኤርትራ ጦርነት ሊያስነሳ የሚችል ጥቃት በአፋር በኩልም ጭምር የኤርትራ ጦር እየጀመረ እንደሆነና ትንኮሳዎች እንደፈጸመ ታውቋል። በዚህም ታዲያ የኤርትራ ጦር ጥቃት እየፈጸመባቸው ወይም ትንኮሳ እያደረገባቸው ያሉ አካባቢዎች በቡሬ በኩል መሃል ቡሬ፣ ደናክል፣ አረቦና አዋላ ከተባሉ አካባቢዎች ትንኮሳዎች እያደረገ ይገኛል። በአፋር በኩል ያሉ ወገኖቻችንም አጸፋው ለመመለስ እንገደዳለን በማለትም መረጃዎች ከቦታው እየወጡ ይገኛሉ። አዲስ ሪፖርተር ድረገጽ ባወጣው በዚህ መረጃም ታዲያ የኤርትራ ጦር ይህንን ድርጊቱን ካልተቆጠበ ወይም ካላቆመ በአፋር በኩል ያሉ ወገኖቻችን አጸፋው እንደሚመልሱና ከፌደራል በኩልም ከፍተኛ የሆነ ምላሽ እንደሚሰጣቸው መረጃዎች ወጥተዋል። ታዲያ ከአሰብ ወደብ ጋር በተያያዘ ከትላንት ጀምሮ የኤርትራ ኃይል ለኤርትራ መንግስት ለግብጽ እንደሸጠው ወይም ደግሞ እንዲያለሙ እንደሰጣቸው አንዳንድ መረጃዎች ሲወጡ ነበረ። ታዲያ ኤርትራ የተማመነውን ተማምኖ ማለት የውክልና ጦርነት አደርጋለሁ
በማለት ወይም በሚመስል መልኩ ይህንን ትንኮሳ እየፈጸመው እንደሆነ ነው መረጃዎች እየወጡ የሚገኙት። ከዚህ ጋር በተያያዘ በአዳዲስ መረጃዎች እንመለሳለን። ፔጁን ፎሎ፣ ቪዲዮ ላይክ፣ ሼር ማድረጋችሁን